እኔ አረብ ሀገር ሲመጣ ሶስተኛ ጊዜ ነው። ይሄ ሶስተኛ ነው። መጀመሪያ የመጣሁት እንዳሰብኩት አልሆነም። ሁለተኛ የሄድኩት ደግሞ ከመጀመሪያው ሁለተኛው ይሻል ነበር፣ ግን እንደፈለግኩት አልሆነም። አሁንም ከዛን ሶስተኛ መጣሁ። አሁን ያለሁት ሶስተኛ ነው። ምን ለማለት ፈልጌ ነው? ተስፋ አለመቁረጥ፣ ደጋግሞ መሞከር ወይ ሀገር ቀይሮ መሞከር። ይሄ ሀገር አሉን ስልን ይሄማ አይሆነኝም ማለት ሳይሆን ተስፋ አለመቁረጥ፣ ቦታውን ቀይሮ መሞከር። ስራም ቢሆን የምንሰራበት ቦታ ቀይረን ደግሞ መሞከር በጣም ጥሩ ነገር ነው። እኔ የሞከርኩት ነው። የኔ ሂስትሪ ጋር የሚመሳሰል ቪዲዮ አለ። እሱን ላሳያችሁ። የትም እንዳትሄዱ፣ ቪዲዮን እስከ መጨረሻ ተከታተሉት። አብራችሁን ቆዩ። ዝም ብላ እኮ ነው ማሚ። በዚህ ሰዓት ታክሲዎች አይሉም። የት ነሽ አባቴ? አባኮ የት ሄዳለህ? ውይ አልሄድም አባቴ። አራተኛ ታክሲ እምቢ አለኝ። አባቴ እኮ የት ሄዳለህ? ውይ ይለፈኝ። ማሚ በእናትሽ ከጠዋት ጀምሮ ብዙ ሞክርኩ፣ ግን ላገኝ አልቻልኩም። ነገ ይዤልሽ ልምጣ? እንዴት ነው አንበሳዬ? እንዴ ጋሽ ፍቄ እንዴት ነዎት? በዚህ እድሜዎት ይሄን ህንጻ አሳምረው እኮ ነው የሚጠብቁት እርስዎ። ስራ ያደር እንዴ? ብዙ ሞከረ፣ ታክሲ ያጣ መሰለኝ። ስንት የሞከረ ነው የኔ ልጅ? 5-6 ጊዜ አልሞከርኩም ብለው ነው። እስኪ ትንሽ እየጠበቅህ አንድ ታሪክ ላጫውት እስኪ። የዚህ ህንጻ ባለቤት አቶ ይሁንና እኔ አብሮ አደግ ጓደኛሞች ነን። በጣም የድሃ ልጆች ስለነበርን ህይወታችንን ለመቀየር ያልሞከርነው ሙከራ አልነበረም። የሁለታችን ሙከራ ግን ልዩነት ነበረው። ማለት እኔም ሞክሬ ነበር ለማለት ሲሆን እሱ የሚሞክረው ደግሞ ለማግኘት ነበር። አልገባኝም ጋሽ ፍቄ። ሞክሬ ነበር ለማለት ብለህ የምትሞክረው የኔ አይነት ሙከራ 4ና 5 ሞክረህ አልሆን ሲልህ የምታቆመውና ምናልባትም ነገሩ ካለፈ በኋላ እንዳይጸጸትህ አይ እኔ እኮ ሞክሬ ነበር አልተሳካልኝም እንጂ ብለህ ራስን ለመሸንገል የምትሞክረው ሙከራ ነው። ለማግኘት የሚሞክረውስ? ለማግኘት የምትሞክረው ደግሞ ማግኘት የምትፈልገውን ነገር ካላገኘህ በቀር የማታቆመው ሙከራ ነው። የዚህ ሙከራ ውጤቱ ማግኘትና ማግኘት ብቻ ነው። ሙከራውን የምታቆመው የምትፈልገውን ነገር ስታገኝ ብቻ ነው። እሱ ለማግኘት ነበር የሞከረው። እስከ መጨረሻው ታግሎ ሞክሮ የሚፈልገውን አገኘው። እኔ ደግሞ በአንጻሩ ሞክሬ ነበር ለማለት ነበር የሞከርኩት። አንተ ግን ጊዜ አለህ የኔ ልጅ። ሞክሬ ነበር ለማለት ሳይሆን የሙከራ መጨረሻ ማግኘት ብቻ ይሁን። ሰበብ፣ ስንፍናና ዋጋ ለመክፈል የተሞላበትን ሙከራ ከህይወት አስወጣው። የት ናችሁ? ኮየነን አባ። እንዴ ወደ ሰፈሬ በና ግባ። ቪዲዮውን እንዳያችሁት ነው። እኔ ለምንድን ነው ይሄን ቪዲዮ ሼር ያደረኩላችሁ? ተስፋ ለመቁረጥ መጨረሻው ያምራል። ወላሂ መጨረሻው ጥሩ ነው የሚሆነው። እኔ አሁን ሶስተኛ ጊዜ ደጋግሜ ፕሮሰሱን ምኑን ችዬ ስመላለስ የሆነ ነገር ውስጥ ስላለ ያኔ ነው ያሰብኩት ስላለ ነው። ለዛ እናንተም ተስፋ ሳትቆርጡ ያሰባችሁት ጋር ትደርሳላችሁ፣ ደጋግማችሁ ከሞከራችሁ ለማለት ያክል ነው። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ።